ሙስሊሞች ሙሐመድ በመጽሐፍ ቅዱስ ላይ አለ ብለው ከሚያነሷቸው የመጽሐፍ ቅዱስ ክፍሎች ውስጥ አንዱ ምዕራፍ 16 ቁጥር 7 ላይ ጌታ ኢየሱስ ምን ብሎ ተናገረ? እኔ ብሄድ ይሻላችኋል፣ እኔ ባልሄድ አጽናኙ አይመጣምና እኔ ብሄድ ግን እርሱን እልክላችኋለሁ አለ ጌታ ኢየሱስ። በመጽሐፍ ቅዱስ የተነገረለትና የሚመጣው የተባለውን አጽናኝ በተመለከተ ከሙስሊሞች ለሚነሱ መከራከሪያዎች ክርስቲያኖች የሚያቀርቧቸው መልሶች ሁሌም በቀዳዳ የተሞሉ ናቸው። ይህ አጽናኝ ተብሎ የተተነበየለት አካል ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እንዳልሆኑ ለማስረዳት የሚያደርጉት ክርክር ክፍተቶቻቸውንና ደካማነታቸውን የሚያጋልጥ ነው። ታዲያ ከዚህ ጋር በተያያዘ ብዙውን ጊዜ ክርስቲያኖች የኛን ጥያቄዎች ለመመለስ በሚል የሚያቀርቧቸውን ማስረጃዎች በመጠኑ ለመዳሰስ እንሞክራለን። እስኪ ከሚነሱ ሙግቶች ውስጥ በተደጋጋሚ የሚጮህላቸውን የተወሰኑ ምላሾች ለያይተን በክፍል እንቃኛቸው። እርሱን እልክላችኋለሁ አለ ጌታ ኢየሱስ እና እዚህ ጋር አጽናኙ የተባለው ኢየሱስ ሲሄድ የሚመጣው ያ አጽናኝ ሙሐመድ ነው እያሉ ነው። ኦኬ፣ ሙሐመድ የማይሆንበት ምክንያት ከራሳቸውም አንጻር እንመልከትና ራሳቸው የሚያነሷትን ይህችኑ ጥቅስ ይዘን ጌታ ኢየሱስ ምንድን ያለው? አጽናኙ ምን እልላችኋለሁ? እልክላችኋለሁ፣ እርሱን እኔ እልክላችኋለሁ ነው ያለው። ስለዚህ አጽናኙ ሙሐመድ ከሆነ ሙሐመድን የላከው ማን ነው ማለት ነው? ኢሳ ሊሆን ነው ማለት ነው። እንግዲህ በእነሱ አተረጓጉም ወይም ኢየሱስ አንደኛ የሚልከው ኢየሱስ ከሆነ በተዘዋዋሪ ኢየሱስ አምላክ መሆኑን መስከራችኋል ይሉናል። ለዚህ የሚያነሱት መከራከሪያ የሚከተለውን የዮሐንስ ወንጌል አንቀጽ ነው። ነገር ግን እውነት እላችኋለሁ መሄዴ ይበጃችኋል፣ እኔ ካልሄድኩ አጽናኝ ወደ እናንተ አይመጣም፣ ከሄድኩ ግን እርሱን ወደ እናንተ እልካለሁ። ዮሐንስ 16:7 በዚህ አንቀጽ ኢየሱስ ወደ እናንተ እልካለሁ ስላለ በተዘዋዋሪ እርሱ ላኪ አምላክ መሆኑን መስከራችኋል የሚል ነው። በመሰረቱ መከራከያው ከተነሳው የተተነበየለት ማን ነው ከሚለው ነጥብ ጋር የሚገናኝ ባይሆንም ለቀረበው ጥያቄም ቢሆን አውዱን የሳተ በመሆኑ በቀላሉ የሚታረም ነው። ይህንን አንቀጽ ለብቻው ነጥሎ ለተመለከተው ሰው እንደተባለውም እርሱ በፍቃዱ ላኪ የሆነ ሊመስል ይችላል። ነገር ግን ይህንን ክስተት በተመለከተ ቀደም ብሎ ኢየሱስ የተናገረውን መልእክት በተመለከተ አስተዋይ ሰው ግን ሐሳቡ እንደተባለው እንዳልሆነ ይረዳል። ዋናው ነጥብ ኢየሱስ እልካለሁ ሲል በምን መልኩ ነው የሚልከው የሚለው ነው። ልክ እንደ አምላክ በራሱ ችሎታና ውሳኔ ነው ወይስ ሌላ መንገድ አለ ለሚለው ራሱ ኢየሱስ መልሱ ሰጥቶን መከራከሪያውን አፈርድም ያበለዋል። ኢየሱስም እንዲህ ይላል፣ እኔ አብን እለምናለሁ እርሱም ከእናንተ ጋር ለዘላለም የሚኖር ሌላ አጽናኝ ይሰጣችኋል። ዮሐንስ 14:16 ኢየሱስ በዚህ አንቀጽ በግልጽ የሚከተሉትን መልእክቶች አስተላልፏል። አንደኛ፣ የኢየሱስ የመላክ አገላለጽ ልመና ከማድረግና በዚያ ምክንያት ጸሎቱ ከመፈጸም የዘለለ ስልጣን የሌለው እንደሆነ። ሁለተኛ፣ ሰጪው እርሱ ሳይሆን ሌላ አካል እንደሆነ ይሰጣችኋል ሲል በሶስተኛ ወገን ላይ ያስቀምጣል። ስለዚህ ከላይ በመጀመሪያው ነጥብ እንደገለጽኩት የኢየሱስ እልካለሁ ንግግር የጸሎቱን ውጤት የገለጸ እንጂ የባለቤትነትን መለያ የያዘ አይደለም። መሰል ቃላትን መጠቀሙን በተመለከተ ደግሞ ከመነሻው በዚህ መልኩ በምሳሌ እንደሚናገር በዮሐንስ ወንጌል 16:25